ሊደርስብን ነው አንቺ ያምሻል ትንሽ እንኳን ርህራሄ የሚባል ነገር አልፈጠረብሽም ደርሶብሽ ይሆናልሽ እርግማን ይሆንብሻል እንዴት ናኦልን እንደዚህ ተጨንቆ ስለማጣራት ታስቢያለሽ በቃ ተጨቃጨቁ ናኦል እዚህ ቤት ለትንሽ ጊዜ መቆየት ትችላለህ ባርኮት ሲመጣ ደግሞ እናናግረዋለሁ አንተ ማን ነው እዚህ ቤት ወሳኝ ያደረገ ባርኪ ሙሉ ኃላፊነቱን ለኔ ሰጥቶ የሚሄደው ናኦል እዚህ ቤት መቆየት ከፈለኝ ማለት ነው ስራችንን ሳንጨርስ የት ነው የምትሄደው አረ ፍቅር አዳይ አትሆንም ባይሆን ሊዱ ተመችታኛለች እሷ ለዚህ ስራ ሊፍ ሳትሆን አትቀርም ሊዱ ምን ብልሃት ነው ያለች ነገርኳት ብቻ እንዳትለኝ አንቺ ደግሞ የዚህን አልፋር አደረግሽኝ እንዴ ከገባች መውጣት የለም እዛው ኮርሰድኳት በኋላ ነግራታለሁ ሊዱ ትቆይ ስራውን አትርሳ መጀመሪያ አደይን ከዚህ ቤት ወስደልኝ ከዛ ቤዛና ሊዱ በኋላ ይደርሳሉ አይ እኔ ግን በአንድ ድንጋይ ሁለት ወፍ በጣም ነው የተመቸኝ እንደፈለክ ግን አንዳቸውንም አምነህ እንዳትነግራቸው ሚስጥራችን እንደተጠበቀ ይሁን በተለይ ደግሞ እቺን ቤዛ እንዳታምናት የሆነች ሚስጥር ነገር ነች እሺ ክቡርነቱ ግን ደግሞ ከዚህ በኋላ እንዴት ነው ከዴቭ ጋር ተስማምቼ መቀጠል የምችለው ደርሶ ዝም ብሎ የሚገነፈለው ነገር አለ ዴቭ ቶሎ ለሰው ያዝናል በደካማ ጎኑ ገብተህ ቤታችሁ ትናንት ማታ እንደተቃጠለና የምታድርበትም የምታርፍበትም እንደሌለ ነገር ከዛ በቃ ጨረስክ ስለምታድርበት ቤት አስጨንቅም አይ ፍቅር ጭንቅላት እኮ አለ አትጠቀምበትም እንጂ ሌላ ወሬ አታውራ እኔ የምልህን ብቻ አድርግ ሌላ ትርፍ ነገር ማድረግ አይደለም ምን ቦታ ነው የመጣኸኝ ቆይ ምንድነው በጣም የሚያስፈራው እኮ ምነው እኮ ፈራሽ እንዴ ዞር በልልኝ ወደዛ ምን እየሆንክ ነው አሁን መስራት ይጀምራል ልቀቀኝ አነቀችኝ ደበደበችኝ እኔ ምንም ሳልላት ተረጋጊ ብያት ወጣው አቃለው ቤዛ ለሊ ትክክለኛ ነገር አላደረገችም እኔም በዛን ሰዓት ምንም ላደርግልሽ አልቻልኩም ማለቴ በዛን ሰዓት ምንም ማስተዋወሰው ነገር አልነበረም በርግጥ ለሊ ብዙ ነገር ነግራኛለች እኔም ሰምቻታለሁ ግን ሁሉም ነገር አላመንኩም ምንም ቢሆን አንድ ነገር አቃለው አንቺ ለኔ ጥሩ ጓደኛዬ ነሽ እንደዛ እንደማታረጊ እርግጠኛ ነኝ አዎ ይላይ አንተ እኮ ወንድሜ ነህ እንዴት አንተ ላይ እንደዚህ ያደርጋለሁ አቃለው በሌሊ ስም እኔ ይቅርታ ጠይቅሻለሁ ለሊ በጣም ትልቅ ጥፋት አጥፍታለች ለሊ የኔ ቆንጆ ስትኮሳተሪ ደግሞ በጣም ነው የምታምሪው በነገራችን ላይ ፍቅረኛሽ በጣም እድለኛ ነው ማን ናኦል እኔን ማሞጋገስና ማለቅ ሳይጠበቅብህ የምትፈልገው ነገር በቀጥታ ተናገር ምንድነው የምትፈልገው ምንም የኔ ቆንጆ አንቺን ብቻ ነበር የፈለኩት አንቺን የመሰለች ቆንጆ ሴት እዚህ ቤት አልጋ አስተንጥፍ ማየት ነበርብኝ ቆይ ለምን ንቋቱ ነው አንተ ከነቃ በቂ ነው እኔማ ወንድ ነኝ ምንም እድል የለኝም ሴቶች ግን በነገራችን ላይ በጣም እድለኛ ፍጥረቶች ናቸው እንደ አደይ ኩሽና ውስጥ ከምትርመጠመጪ በአጭር ጊዜና በቀላል መንገድ ሀብታም ሆን ትችላለሽ ቤት መኪና ምናምን አያምርሽ ምን አይነት ስራ ቢሆን ነው ይሄን ሁሉ ነገር እንድኖረኝ የሚያደርገው ሌብነት ነው አረ ጥራሽ ግረሽ ነው እንጂ በፈጣጣው ሰርቆ መሮጡማ ድሮ ጋር ታዲያ ምንድነው ስራው እሱን ጻባይ ካለሽ ነው የምነግርሽ ቆይ ለምን እስካሁን አንተ አልተቀየርክም ታዲያ እኔማ ከእናንተ ተሻልኩ ነኝ ቢያንስ የራሴ ቤት አለኝ ቤት ካለ እዚህ ምን ትሰራለህ ቤት አትኖር ያው ማለቴ ተቃጠለ እንጂ ቤት አለኝ ጥሩ ለማንኛውም አንተ ተለውጥ አሳየኝና ያኔ ስለ ስራው እናወራለን እንደዚህ ድብቅ ካደረከው መጥፎ ስራ መሆን አለበት እንደፈለግሽ ግን አንድ ነገር ልንገርሽ ምን ተመችተሽኛል ከስራ ውጪም እየተገናኘን የሆነ ጊዜ ብናሳልፍ ደስ ይለኛል አንቺን የመሰለሽ ቆንጆ አይቼ ማለፍ ሞኝነት እየመሰለኝ ነው ምን ታስቢያለሽ ቆንጆ ከዚህ በኋላ አጠገቤ እንዳትደርስ እሺ ናኦል ወደዚህ ቤት ሲመጣ እንግዲህ ሊዲያን አደይንና ለምለምን እዛ ቤት እንዲያስወጣ በተለያየ መንገድ ሁሉንም ጥርግርግ አርጋ ፍቅር ከቤት ልታስወጣ ነበር ናኦልን ያመጣቸው እንግዲህ በመጀመሪያ ደረጃ አደይን ወስደህ አግትልኝና አሰቃያት ነበር ያለችው ነገር ግን እሱ እንግዲህ የተባለውን ሳይሆን ያልተባለውን ሊዲያ የዋህና ቅን ስለሆነች እንግዲህ ስራ አለ በማለት ትቀየሩበታላችሁ ባንዴ ራሳችሁን ትቀይራላችሁ በማለት እንግዲህ ሊዲያን ስራ አለ ብሎ በመሽት ወስዶ እንግዲህ አግቷታል ማለት ነው የሆነ ቦታ ወስዷታል ምን ሊያደርጋት እንደሚችል
አይታወቅም ሴተኛ ዳርም ሊያደርጋት ይችላል ነገር ግን ቤዛ አይታቸው ስለነበረ መጀመሪያ እየተከተላቻቸው ሄዳ ነበር ስለዚህ ናኦል የተያዘ ይመስለኛል ምክንያቱም ቤዛ ወደ ቤት ስትመለስ ሊዲያን ሲፈልጓት ስለምታገኝ ያየችውን ቦታ ተጠቁማለች ብዬን ማስበው ከኋላ እየተከታተለቻቸው ስለነበረ ማለት ነው ቤት ውስጥ እንግዲህ ወንድሟ ዴብ እየፈለጋት ነበር ነገር ግን ሊያገኛት አልቻለም ስልኳም አልሰራለት ብሎ በጣም እየተጨነቀ ነበር ሶ ሊዲያ መጨረሻው ምን ይሆን ናኦልስ እንግዲህ ፍቅር ያዘዘችው አደይ ነበር ነገር ግን ሊዲያን ወስዶ አግቷታል ማለት ነው ከዚህ በኋላ ፍቅር ሴራዋ ከሽፎባታል ማለት ነው ፍቅር እንግዲህ ከዚህ በኋላ አደይ ላይ ብዙ ነገር ልታድርግ ትችላለች አሁን ግን በጣም ብዙ ጊዜ ከዚህም በላይ ሞከራ ነበር አሁንም እየሞከረች ትገኛለች አደይን እዛ ቤት ለማስወጣት ለመጉዳት በእነሱ ለማስጠላት ከዴብ ለማራቅ ማለት ነው ፍቅር እንግዲህ ለዴብ አሁንም እንደምትወደውና እንደምታፈቅረው ከሱ ጋር መሆን እንደምትፈልግ እየነገረችው ነበር ነገር ግን እሱ አሁንም ቢሆን ከሷ ጋር መቼም ቢሆን መሆን እንደማይችል ከዚህም በኋላ ሊሆን እንደማይፈልግ አስረግጦ እየነገራት ነበር ሌላንቺ ሊሆንሽ አልችልም ካንቺ ጋር መሆን አልፈልግም ፍላጎቴም አይደለም ከኔ ራቂ እኔ አንቺ ፍቅረኛ ሊሆን አልችልም እያላት ነበር ፍቅር ግን ተስፋ ባለመቁረጥ እንግዲህ አደይን እዛ ቤት ለማስወጣት ጥረት እያደረገች ነበርና ኦልም እንግዲህ እዛ ቤት እንዲቆይ ዴብ ባይፈልግም እንዲወጣ አስገድዶት ነበር በተደጋጋሚ ነገር ግን የሆነ መላ ፈጥረው ከፍቅር ጋር ቤታችን ተቃጥሎብን ነው ሜዳ ላይ ስለነበር ከዚህ በኋላ ለትንሽ ቀን እዚህ ቤት ልቀመጥና ቤት ከተከራየው በኋላ እወጣለሁ እያለው ነበር ዴብም እንግዲህ የዋና ቀን ስለነበረ በደካማ ጎኑ ስለገቡበት ፈቃደኛ ሆኖ እዚህ ቤት እስከሚያገኝ ድረስ እንዲቀመጥ ፈቅዶለት ነበር በዚህ አጋጣሚ ነበር አደይንም ለምለምንም ይሄን ስራ ስሩ አሪፍ ስራ ነው ተቀየሩበታላችሁ በማለት ለመሸወድ ሞክሮ ነበር ነገር ግን አደይና ለምለም ፊት ስላልሰጡት ጭራሽ ሊዲያ ቤዛንም ሞክሮ ነበር ግን ቤዛን ፊት ልትሰጠው ስላልቻለች ሁሉም ስለከበዱት ሊዲያ በየዋህነቷ እንግዲህ አታሏታል ማለት ነው ስራ መስራት ትችያለሽ ራስሽን ትቀየሪያለሽ በማለት እሷን አታሎ ወስዷታል ማለት ነው ከዚህ በኋላ እንግዲህ ፍቅር ያቀደችው ነገር ከሽፎባታል የከፈለችው ገንዘብ ምክንያቱም ሊዲያ አሁን ከታገተጅበት ስትወጣ ሁሉንም ነገር ዴብ ስለሚያቅ እዛ ቤት ያባረረዋል ማለት ነው እሱ ብቻ ሳይሆን ፍቅርም ሁሉንም የምትባረረው ወይም ሌላ ነገር ውስጥ የምትገባው ምክንያቱም ይሄ ሁሉ ነገር ፍቅር እንዳመጣችው ያው ተቸግሮ እንደመጣ እንጂ እንደዚህ ሊያደርግ እንደመጣ ቤት ውስጥ ያሉት ሁሉም አያውቁም ማለት ነው አሁን ላይ ቤዛ በጣም ከባድ ሆናባቸዋለች ከፍቅር በላይ ቤዛ ናት ከባድ ሆነችባቸው አሁን ላይ ፍቅር ዝም ብላ በሌላ ሰው ነው እየተበቀለች ያለችው ቤዛ ግን መማታትም ትፈልጋለች መናገርም ትፈልጋለች ብዙ ነገር እያደረገቻቸው ነበር እንግዲህ አደይን ቤዛ ጓደኛሽ እንደዚህ ያደረገችኝ ብላ ለምለምን ሲያቅታት ወደ አደይ ዞራ እንግዲህ ሷን ልትመታት ስታፋጥጣት ነበር ለምለም ገብታ ገፍተራ ያስወጣቻት አትንኪያት አትድረሽባት በማለት ለምን እንደዚህ ያደረገችኝ ብላ እንግዲህ አደይን እየሞነጫጨረቻትና እየቧጨረቻት ነበር የጓደኛዋን ልህ እሷ ላይ ልትወጣባት ባርኮትም እንግዲህ አደይን እንደሚወዳትና እንደሚያፈቅራት ስለሰማሽ ዴብን ሄዳ እንዴት ነው ሰራተኛ ልታፈቅሩ የምትችሉት እያለች እየጠየቀችው ነበር ስለማንም ማንነት ሳታቂ ዝም ብለሽ አትቀባጥሪ ክላስ ይውጭልኝ ብሎ ነበር ዴብ እንግዲህ ያስወጣት አሁን ግን ባርኮት ለኔ ኃላፊነት ሰጥቶኛል ካለኔ ፈቃድ ማንንም ሰው ምንም እዚህ ቤት ሊያደርግ አይችልም እያለች ትገኛለች ቤዛ ማለት ነው ማንንም ሰው ሁሉም ሰው ቢሆን እኔን አስፈቅዶ ነው እዚህ ቤት የሚደረጉ ነገሮችን በሙሉ ማድረግ የሚችለው እያለች ነበር ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ እንግዲህ አደይ ድራማ ክፍል 46 ተለቋል ማለት ነው በዛሬው ክፍል እንግዲህ ብዙ ነገሮችን የሚቀይሩና በቀጣይም ብዙ ነገሮች ሊቀየሩ የሚችሉበት አጋጣሚ ተፈጥሯል ማለት ነው ምክንያቱም ሊዲያ ታግታለች በአንደኛ ደረጃ ሁለተኛ ነገር ደግሞ ኤላ ላይ ሴቶቹ እየተረባረቡበት ይገኛሉ ሊዲያም ቤዛ አሁን በግልጽ የሚያስታውቅ ነገር ነው ማለት ነው ኤላን እንደምትወደው ነገር ግን ባርኮቴን እንደማትወደው በግልጽ እየታወቀ መጥቷል ማለት ነው ምክንያቱም በቃ በደንብ ምን እንደው ኤላማ በደንብ ያስታውቃል ማለት ነው ይሄን ነገር ደግሞ ለምለም እንጂ ሌላ ሰው ማንንም ሊያቅ አይችልም
አይችልም። ለምለም ልታስረዳቸው በተደጋጋሚ ሞክራለች። ባርኮትም ሊያምናት አልፈለገም። የቅናት ስለመሰለበት ኤላንም ለማስረዳት እየሞከረች ነው ለምለም። ኤላም ቢሆን ሊያምናት አልቻለም ማለት ነው። አደይም እንግዲህ አንቺ ንገሪው እያለቻት ነበር። አደይም ቢሆን እኔ ሊያምነኝ አይችልም ምክንያቱም ቀንታ ነው ብሎ ስለሚያስብ እያለች ነበረ። አሁን ኤላ ካልነገረው ባርኮት ሊያምን አይችልም ቤዛ እንደማትወደውና እንደማትወደው። ኤላ ደግሞ ይሄን ነገር ለመናገር ቤዛ እንደምትወደው ማወቅ አለበት እሱ። ለምለም የምትለውን ነገር ኤላ ራሱ አያምናትም። የቅናት ነው የሚመስልባት። አሁን ላይ ቤዛ ደግሞ ኤላን እንደምትወደው ኤላ ላይ አታስታውቅም። በቃ ልክ እንደ ጓደኛ ሆና ነው የቀረበችው። እንደዚህ ያደረገችኝ ብላ ለምለም እንግዲህ ሄዳ ቤት እያወራሽ ነበር። ኤላም እንግዲህ ለምለም ያደረገችው ጥሩ አልነበረም፣ ጥሩ አላደረገችም። እንደዚህ ስላደረገችሽ በለምለም ፈንታ እኔ ይቅርታ ልጠይቅሽ እያለ እንግዲህ እየተለማመጣት ይገኛል ማለት ነው። ቤዛ እንግዲህ ኤላን ልክ እንደ ቅርብ ሰው ሆና ነው እየቀረበች ያለችው፣ እንደ ጓደኛ እንደ ደና ሰው ሆና ማንነቷን በሙሉ ቀይራ ቀርበዋለች ማለት ነው። ኤላም እንግዲህ አምኗታል። ሌላ ነገር አስባ የመጣች አልመሰለውም ማለት ነው። እዛ ባለችበት አጋጣሚ ነበረ ሊዲያ ወደነ ኤላ ቤት ራሷን ዘና ለማድረግ ስትሄድ ቤዛን ያገኘቻት። ይሄ ነገር ደግሞ ሊዲያን በጣም አናዷታል፣ አበሳጭቷታል። ስታቅፈውም እንግዲህ እንዳያቸዋት ከሆነ ቤዛ በጣም እየተናደደች ነበረ። በደንብ እያየቻቸው ነበረ። ቤዛ ዛ ቤት ሄደችው አንደኛ ኤላን ለማሳመን ነው። ለምለም ያለችውን ነገር ሁሉ ውሸት እንደሆነ እሷ አውቃ ሌላ ነገር ልታደርግ እንዳልፈለገች ስንጠጣ እንደነበር ሰከርክ፣ ከዛ ላስተኛ ስልመጣሽ፣ ከዛ በኋላ እንደዚህ ደበደበችኝ ብላ አቤቱታዋን አቅርባ ኤላም እንግዲህ አምኗት በለምለም ስም ይቅርታ እየጠየቃት ነበረ። ሌላኛው ደግሞ ለምለም ከልጁ ከናኦል ጋር ሌላ ግንኙነት እንደጀመረችና በተደጋጋሚ እየተገናኙ እንደሆነ እየነገረችው ነበረ። ምክንያቱም ኤላ ለምለምን እንዲጠላትና ከሷ ጋር እንዲሆን ስለምትፈልግ ኤላ በትንሹም ቢሆን አምኗታል። ምክንያቱም ፊቱ ሲቀያየር ነበረ። እንግዲህ ኤላ ይሄን ነገር እንዴት ነው ሊያልፈው የሚችለው? ለለምለም ይነግራታል ወይስ ደግሞ በራሱ መንገድ ይሄ ልጅ ሊከታተለው ይችላል? አቃጥራ እንግዲህ ለምለምና ኤላ እንዲጣሉ ልታደርግ ነው። በዚሁ አጋጣሚ ነበረ ሊዲያ ዛቤት ሄዳ እንግዲህ ተናዳ ስትወጣ ነበርና ኦልን መንገድ ላይ አግኝተው ማታ ስራ እንደሚወስዳት ስራ እንደምትገባ ነግሯት ስለነበረ እነ ኤላ ቤት እንደሄደች ስለሚያውቅ ወደነ ኤላ ቤት ሲሄድ ነበር መንገድ ላይ አግኝቷት እንግዲህ በዚሁ ልብስሽ ስራ መሄድ ትችያለሽ ብሏት ልብስ ልቀይር ብላ እንኳን ወደ ቤት ገብታ ቢሆን ይሄኔ ዴብ እየፈለጋት ስለነበረ አስወጣትም ነበረ በመሽት። ነገር ግን በዛው በለበሰችው ውስጥ ልብስ ነው የወሰዳት። ስራ እንደምትሰሪ ለማንም እንዳትናገሪ ብሏት ስለነበረ ሊዲያ እንግዲህ ለማንም ሰው አልተናገረችም። አሁን ሊዲያ እንዴት ልትገኝ ትችላለች? ቤዛ ብታያት እንኳን ምናልባት ቤት ውስጥ ሄዳ ናኦል ጋር ይቻታለሁ ብላ የምትናገር አይመስለኝም። እንግዲህ ቤዛን ካገተ በኋላ ናኦል ወደ ቤት ይመለሳል ማለት ነው። ከዛ በኋላ ናኦል ቤት አደረ ማለት ሊዲያ ያለችበት ቦታ አይታወቅም ማለት ነው። ስለዚህ ዴብ ሄዶ ሊጣላ የሚችለው ኤላ ጋ ነው ወይም እዚሁ ናኦል ጋ ነው። ስለዚህ ቤዛ ሊዲያ ምን ይሆን መጨረሻዋ? እዛው ታግታ ትቀራለች ወይስ ደግሞ እንዴት ትሆናለች? ተመልሶ ወደ ቤት ሲመጣ ናኦልስ ፍቅር ምን ልትለው ትችላለች? ሊዲያን ሲያግታት አዴን አግትልኝ ብለው ሊዲያን ሲያግታት በጣም ከባድ ነገር ይፈጠራል ብዬ አስባለሁ። ፍቅር እንደውም ሊዲያን እንዲለቃት የምታደርግ ይመስለኛል። ምክንያቱም እሷ የምትፈልገው መጀመሪያ አዴንና ቤዛን እንጂ ሊዲያን አይደለም። እነዚህ ከወጡ በኋላ ነው ከዛ በኋላ ነው ሊዲያን ማስወጣት የምትፈልገው። ስለዚህ ፍቅር ያሰበችው ነገር ከሽፎባታል ማለት ነው።